እዚህ ዓለም ላይ ትልቅ መልካም ነገር ምን እንደሆነ ታውቃላችሁ? በሰዎች ልብ ውስጥ ደስታ መፍጠር። ይሄን ያለው ማን እንደሆነ ታውቃላችሁ? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? قال النبي صلى الله عليه وسلم أفضل الأعمال إدخال السرور على قلب المؤمن አሉ። ከስራዎች ሁሉ በላጩ ስራ በሰዎች ልብ ውስጥ ደስታን መፍጠር ነው አሉ። በሰዎች ልብ ውስጥ ደስታ መፍጠር የነብያችን ሰለላሁ ዐለይሂ ወሰለም ትልቁ ስራቸው ነበር። ያገኙትን ሰው በፈገግታ በመቀበል ይጀምራሉ። ገብቷችኋል አይደል? ነብያችን ሰለላሁ ዐለይሂ ወሰለም እንደርሳቸው ፈገግታን የሚያበዛ የለም። ማ ረአይቱ አክተሩ ተበሱመን ሚነ ነብይ ሰለላሁ ዐለይሂ ወሰለም አለ አንድ ሰሃባ ሲናገር፣ እንደ ነብይ ሰለላሁ ዐለይሂ ወሰለም ፈገግታን የሚያበዛ ይቻለው ቅም አሉ። ካነ ለይነን ሰህለን በጣም ገር ነበሩ፣ ለሰው ሁሉ ቀላል ነበሩ። ገብቷችኋል? እና ለሰዎች ልብ ውስጥ በጣም ደስታን መፍጠር ትልቁ ስኬታቸው ነበር ለእርሳቸው። ለዚህ ነው ሰዎች ከእናንተ ባታስደስቷቸው እንዳታስከፏቸው አሉ። ባታሞግሷቸው ዝቅንታት እንዳታደርጓቸው፣ ባትጠቅሟቸው እንዳትጎዷቸው እያሉ ይናገራሉ። ለሰዎች ደስታ መፍጠር ትልቁ የሙስሊም ተግባር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከስራ ሁሉ በላጩ ስራ በሰዎች ልብ ውስጥ ደስታን መፍጠር ነው። በዚያ ላይ የምስኪኖች የድሃዎች እንዲህ አይነቶች ነቢያችን ሰለላሁ ዐለይሂ ወሰለም ደስታን ፍጠሩ በሰዎች ልብ ላይ እያሉ ይናገራሉ።